አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ክርስቲያን ወገኖቼ ሰላም ብያለሁ። ኢንሻአላህ ዛሬ ምርጥ ብሪያኒ አሰራር ነው የምናየው። ወደድላችኋል? በጣም ነው የምትወደው የኔ መዳም እና ስሩ ትላችኋለሁ። ላይክ ሰብስክራይብ እያደረጋችሁ አበረታቱ። ሮብ አደርጋለሁ። ሮብ ማለት እርጎ በሳውዲ ዘባዲ መስል የሚባለው እንጨምራለሁ። ይታያል ይመስለኛል ይሄ ማለት ነው። እንደገና ደግሞ እዚህ ጋር እንትላለን ቅመሞች አሉን ማለት ነው። ይሄኛው እንትን ነው ቪዲዮ ትክክለኛ ታያችኋል ብዬ ተስፋ አድርጋለሁ። ይሄ ኩርኩም ነው፣ እርድ። ይሄ ደግሞ የህንድ ቡሃራት ነው፣ ቅመም ማለት ነው። ፍልፍል አስዋድ፣ ቁንዶ በርበሬ፣ ነጭ ሽንኩርትና ጅንጅብል እና ከሙን ይሄንን አንድ ላይ እናደርገዋለን እዚሁ ዶሮ ላይ። እዚህ ጋር ደግሞ እንትላለን ምን ይባላል? ከዝብራ ነው የሚባለው። የሰላጣው ሳይሆን ይሄኛው የሚሸተው ሸታ ያለው ማለት ነው። ከዝብራና በእዱንስ ብዙ ጊዜ ይምታታብኛል። እዚህ ጋር ደግሞ ናናና የህንድ ቅጠል አለኝ ማለት ነው። ምንም አንድ ላይ ቀላቅለዋለሁ። እዛ ይሄንን እዚህ ጋር ደግሞ እንትላለኝ የተጠበሰ ሽንኩርት አለኝ። ከዚህም ትንሽ አድርጋለሁ ማለት ነው። ሁሉንም ሚክስ አድርገዋለሁ። እንዲነው ሚክስ አድርገዋለሁ እንደዚህ። በጣም በሚክስ እናደርገዋለን፣ እናቀላቅላለን። ጨው ረስቻለሁ፣ ትንሽ ጨው እንጨምራለን እንዳይበዛባችሁ ሩዝ ላይ ስለምንጨምር። ከዚህ ጋር አቀላቅለን በኋላ እዚህ ጋር እንደገና ደግሞ ሽንኩርት የከተፍኩት ሽንኩርት አለ፣ ፍልፍል አስዋድ እና ይሄ ምንድነው ስሙ? ወላሂ እኔ አላውቀውም። ይሄን ስሙን ማለት ነው። ከቡሃራት ጋር አንድ ላይ ይፈጩታል። እሱንና ቅቤ ያደርጋለሁ። ይሄ የአረቦች ቅቤ ነው። እናንተ ያላችሁ ማድረግ ትችላላችሁ። ይሄ ደግሞ ምንድን ነው የሚባለው? ወረቃ ነው የሚሉት አረቦች። እኔ አላውቀውም፣ በኢትዮጵያ አላውቀውም። ጨምርበታለሁ። በዚህ ሽንኩርታችን እንደዚህ አድርገን ሚክስ ያደረግነው ዶሮችንን እንጨምራለን ማለት ነው። ያቀላቀልንበትን እቃ ለቅልቀን ልቅላቂ እንትን እናደርግበታለን ማለት ነው።
ሌላ ውሃ እንጨምርበትም። ይሄኛው ብቻ ይበቃዋል። በዚህኛው ብቻ ይበስልልናል ማለት ነው። ኦኬ ሰርገን እናበስላለን ማለት ነው። እንደዚህ ከበሰለልን በኋላ እናደርጋለን። ይሄን እናውጣለን ማለት ነው። ሩዛችንን ስለምንጨምር እናውጣለን። ነገራችን ላይ ቀለል ያለ ነው። ቀደስ የሚል ማለት ነው። ጊዜ የማይፈጅባችሁ ነው። እንደገና ደግሞ እንዳለ ቅመማ ቅመም አንድ ላይ ስለሚበስል በጣም ነው የሚጣፍጠው። አንድ ላይ ስለሆነ የሚለው የቀቀልነው ሳለ ሩዝ እንጨምራለን። ሁሉንም አንጨምረውም፣ ግማሽ ነው የምንጨምረው። እንደዚህ ካረግን በኋላ ዶሮዎችን ከላይ እናደርጋለን። ምን የቀረንን ደግሞ ጨምራለን። መጥለያውን ፊት ላይ ስለቆየው ትንሽ ተያይዙብኛል። ማስተካከልና እናደርጋታለን ማለት ነው። ከላዩ ላይ እናደርግበታለን። ቅቤ ካላችሁ ማለት ነው። ቅቤ ከሌለ ግዴታ አይደለም፣ ካለ ነው እንጂ ከሌለ ግዴታ አይደለም። ቤታችሁ ራሱ ሰርታችሁ ለራሳችሁ በጣም ደስ የሚል ነው። ቅድም ካረግንበት ከጠበስነው የቀረን እንጥላለ እዚህ ጋር እንግዲህ ሽንኩርት በዘይት የጠበስነው እሱን ከላይ እንደዚህ እናደርጋለን። እንደገና ዘአፈራን አለን። ያኔ ዘአፈራን ከለርም ካላችሁ ዘአፈራን ከሌለ ከለር ማድረግ ትችላላችሁ። እኔ ግን ከለር ስለሌለ ዘአፈራን ነው የምጠቀመው።
እንገናኛለን ማለት ነው።